Hi guys, ዴናችሁ ረዲና ሀደራኒን ከቢሮ ነው መጀመርላችሁ ኢንትሮ መስራት ረስቼ አሁን ገና ቀረጻ ጨርሼ ልወጣ ነው። ምሳሌ በላን በጣም ርቦኛል። ይሄ እንደ ኢንትሮ የሚያገለግለኝ እንደ መሀል ቪዲዮ ያገለግለኛል ማለት ነው። ሌትስ ጎ። ጸጉሬን ከተሰራው በኋላ ወደ ቪዲዮ ነበር ሄድ ነው። በጣም ነው ታይም የወሰደብኝ። ጸጉር ቤት ሲጀመር በቃ ኤቭሪ ታይም በጣም ይወስዳል። በጧት ነበር ሄድኩት ግን አልበቃኝም ነበረ እና በጣም አስጠብቂያቸው ነበረ። በዚህ አጋጣሚ ከትንሱ ጋር ቪዲዮአችንን መቅረጽ ጀመርን። የመጀመሪያ ቪዲዮአችንን መስራት ጀመርን። ዛሬ የሰራናቸው ኮንቴንቶች ሙሉ ለሙሉ ስለ አርሜኒያ ነው። አርሜኒያ መንፈሳዊ ጉዞ አዘጋጅተናልና ከዚህ በፊትም ዩቲዩብ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። ፖስት አድርጌያለሁ ያየናቸውን ቦታዎች ምናምን። ያላደረኳቸውን ደግሞ አሁን አደርጋቸዋለሁኝ። ስለሱ ነው ሙሉ ስንሰራ የነበረው። ቪዲዮቹ በጠቅላላ የኔ አካውንት ላይ ነው የሚለቀቁት፣ ቲክቶክ ፔጅ ላይ ረዲና ሀደራ የሚለው ላይ ገብታችሁ ማየት ትችላላችሁ። እና መመዝገብ የምትፈልጉ ሰዎች ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ስልክ ቁጥር፣ መመዝገብ ትችላላችሁ። ስክሪን ላይም አስቀምጥላችኋለሁ። የመጀመሪያ ዙር ጉዟችን በጣም ሰክሰስፉል ነበረ፣ በጣም አሪፍ ነበረ። እዚህ ላይም ሎንገር ቪዲዮዎች ዩቲዩብ ላይ ይለቅላችኋለሁ። አጫጭሮቹን ደግሞ ቲክቶክ ላይ ማየት ትችላላችሁ። እና ቪዲዮችን በጣም ረጅም ሰዓት ነው የፈጀብን። ኦልሞስት ከ3 ሰዓት በላይ ነው የፈጀብን ለመቅረጽ እና በጣም ያደክም ነበረ፣ ግን ሁሉም was worth it። ይህንን ከጨረስኩ በኋላ በጣም ርቦኝ ነበር እና ቀጥታ ወደ ምግብ ቤት ነው ሄድነው። የማነ ክትፎ ሄድን። ከዛ በኋላ ምግባችንን በላን። ከዚህ በኋላ ያሉት ፉቴጆች ሊያስርባችሁ ስለሚችል ምግብ ይዛችሁ ብታዩት ጥሩ ነው ትላለች። ኤኒዌይ hope you enjoyed this vlog። አጭር vlog ናት። ሰብስክራይብ ማድረግ እንዳረሱ። ቀጣይ ደግሞ የተለያዩ የአርሜኒያ ፓርት 1 ፓርት 2 ፓርት 3 እያልኩ አፕሎድ አደርግላችኋለሁኝ። ያላያችሁ ሰዎች በደንብ ብዙ ቦታዎችን አሳያችኋለሁ። ሰብስክራይብ ማድረግ እንዳረሱ። ከወደዳችሁት ደግሞ አሳውቁኝ ኮሜንት ላይ። thank you so much for watching። enjoy አድርጉት የቀሩትን ቪዲዮዎች።